ሰላም እንዴት ናችሁ? ዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል የምተላለፉ ቪዲዮዎች እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ከእናንተ ለእናንተ ሰብሰብ ባድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው የዚህ ቤተሰብ አባል ለመሆን ነው። ለዚህ ቤተሰብ አባል ለመሆን ደግሞ ሰብስክራይብ የምትለዋን በተን ብቻ መንካት። አንዴ ሰብስክራይብ አድርጓ። እስኪ ሰብስክራይብ ያላደረጋችሁ አንዴ ሰብስክራይብ። ውድ ቤተሰቦች ለዛሬው ራስላችሁ ቪዲዮችን እናያለን። ይመቻችሁ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ለፓሮች እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ አይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይሄንን በማድረጉ። ይሄንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተደበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም እንጃ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው። ዙሮኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል። ምን አይነት ነገር ነው እየሰማን ያለው? ቪዲዮዎች፣ ሌሎች በጣም እጅግ አሳፋሪ የሆነ ዜና ነው። ሌሎችንም ግን አሁን ቢያንስ ማስደንገጫ እውነት ከሆነ ነው እንጂ በቂ ማስረጃዎችን ለማቅረብ እንሞክራለን። ፍሬን እንዲይዙ ማለት ነው። ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝብ፣ ክርስቲያንም ወደ ቤተክርስቲያን፣ ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ነው ማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ። ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቀቅ አለባቸው። የመጀመሪያው ስራችን ነው። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ ምን አይነት ነገር ነው እየሰማን ያለ ነው? ቤተሰቦች ሰላማዊ ህይወት እየኖሩ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እኔ በስማ እውነት እንደዚህ አይነት ድርጊት ውስጥ ከሆኑ እነዚህ ተጫዋቾቻችን የምንኮራባቸው ተጫዋቾች ነበሩ እኮ። ምን ነው ወንዶቹም እንደነሱ በወንዝልን የምንላቸው ተጫዋቾች እንዴት በዚህ ድርጊት ውስጥ ሊገኙ ይችላሉ ብሎ ማሰብ መገመትም ከባድ ነው በእውነት።
በስማ ምን አይነት አሳፋሪ ድርጊት ነው። እኔ ምንም ሀሳብ የለኝም እዚህ ላይ በእውነት በጣም እኮ ከእምነትም ከባህልም በማንኛውም መንገድ እንሂድ እጅግ አስነዋሪ የሆነ ተግባር ውስጥ መገኘታቸው እጅግ እኔ እንጃ በጣም አሳፋሪ ድርጊት ነው። በስማ እኔ እንደዚህ አይነት እኔ ምንም የምለው ቃል የለኝም በእውነት በጣም የሚያስደነቅ ዜና ነው እንግዲህ የሰማሁት። እና ምልህ ትምህርት የማይወደው ጀለስ ቢላይ ባክህ ውጭ ሀገር መውጣት የጠፋማንተ ደግሞ ነው በቃ ከስራ አቋረክ በቃ ወይ የርቀት አትማር ይርቀት ይርቀኛል ይረቀዋል ምንድን ነው የርቀት እንዳይማር ይልቀዋል። ተው አይደል እንደዚህ ታጨናንቀው አንተ ተው ብሎ አልተወቅ አንኮሱ እሺ ሰላም ነሽ? እንዴት ነሽ? አሞኝ እንትን ቤት ኪራይ 3 ቀን አሳለፉ። እንትን እኮ ነው ብሩን እንደዚህ ቆጥሬ ይዤ እየመጣሁ እያለ ራሴን አመመኝና የራሴን ብር ገዛውና በቀኝቼ ነው እቺኑኑ ለማለት ነው። አሁን ቤት ኪራይ አልከፍልም ለማለት እንዲህ እኮ አይደለም። ይኸው በሽታ ጠይቆ አይመጣም የሚጣ በቃሽ ችግር የለውም ሂድ በቃ ይቅራ የኛው ወር ይቅራ ታገኝ ታመጣለህ በካላግኝ ራሴን አሁን ስቢያመኝስ የሚጣናት እንዴ በያመኝ ብሎ አይታወቅም። ለማንኛውም ካገኘሽ ቤት ኪራይም ቀንሱልኝ። በቃ ቤት ኪራይ ቀንሱለት። ይሄ ልጅ እየታመመ ነው በየጊዜው እንደዚህ ለመክፈል ራሱ ሲቆጥር ብሩ በጣም ብዙ ሆነበት። ከዛ አመኑ ተው ምን ያርጋው እንደ ያማዋል። አሁን ቀጣይ ለዚህ ካልቀነሽለት ያማዋል። ተይ በቃ እኔ ነው ፈጣሪ ነው ፈልጉ ምንድን ነው አረ እነዚህ አልቻልናቸውም። በእናታችሁ ደግሞ በዚህ መጣችሁ። ምን እያደረክ ነው? ምን ያርኩ ነው? ቢጃማ ለብሰህ ቡና እያፈላ ወጣት ቤተሰብ ነው ማለት ነው። ምን እያደረክ ነው? ምን እያደረክ ነው? እያነገርኩህ አይደለም። በክብር ማለት ስነ ስርዓት እንደባወራ ነገር ባወራ የሚመልከው እንትን ነው። እየተናነቀን እየነገርከኝ ያለው በጸባይማ እያነገርኩህ ነው። እኔ ልኳ አይደለም እየነገርኩህ ነው። ልጆቼ በልጆቼ ደግሞ የሚበልጠና ስማ እያነገርኩህ ነው። መብቴ ነው። መብቴ አይደለም መብቴ አይደለም። አንተ በእናትህ እንጂ ሞትኩ ወይ ምን አይነት ነገር ነው ይዛችሁብን የምትመጡት? በየዛኔ በዛ እሪኡ አሉ ተው ጉዳ ጭራሽ አሁን ደግሞ በእንደዚህ መጣችሁ። አሬ እናንተ ገና ብዙ ነገር እኔ ከእናንተ ብዙ አልተገዳ ብዙ ነው ከእናንተ የሚመጣብን ገና ብዙ ነገር ነው ከእናንተ የሚመጣብን። እኛ ዝም ብለን ነው የምንጮኸው። ታስጮናላችሁ በየጊዜው እየመጣችሁ። ወንዶች በምን ያክል ጊዜ ጓደኞች ይሆናሉ? ሰኞ ተያዩ፣ ማክሰኞ ማክሰኞ ረቡዕ እንደዚህ ሐሙስ ምርጥ ጀለስ ሐሙስ ላይ ምርጥ ጀለሶች ቆም ተብሎ ተወርቷል ምናምን ጀለሶች ናቸው። ዓርብ በቃ ይሄ ነው እንግዲህ ወንዶች ዓርብ ላይ በቃ ምርጥ ጀለሶች መንገዱ እሱ ወደዛ ነበር። በአንድ መንገድ ተያይዞ ሄዱ። እስኪ በነካጅ ነው የሴቶችንም ሰርታ አሳየን። ሴቶች በምን ያህል ጊዜ ነው እንደዚህ ጓደኞች የሚሆኑት? ያው በ5 ቀን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ በ5 ቀን ምርጥ ጀለስ ነው እንግዲህ ወንዶች። እሺ በነካጅ እስኪ ሴቶችንም እንደ ሀሳብ ሴቶችን ቀጣይ እንጠብቃለን። ውዶቼ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቪዲዮቹ ዘና ፈታ እንዳላችሁ እንዲሁ ቁም ነገር እንዳገኛችሁባችሁ ተስፋ አደርጋለሁ። ቪዲዮቹ ከተመቻችሁ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ የዚህ ቤተሰብ አባል ይሁኑ። አረ ሰብስክራይብ አድርጉ። ተው እንደ ቁራት አስቱኝ ሁሌ ሰብስክራይብ አድርጉ። በሰለችኝ ሰብስክራይብ አድርጉ። በቃ አሁን ሰብስክራይብ አድርጉ። አንዴ ብቻ መንካት። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ባይ ባይ። ይመቻችሁ።